በዚህ ቪዲዮ ምክንያት የ9 ሰዎች ህይወት በአሰቃቂ ሁኔታ ሊጠፋ ችሏል። ቪዲዮ ላይ 4 ሴቶች የፓኪስታንን ባህላዊ ሙዚቃ እያጨበጨቡ ሲዘፍኑ ብቻ ነበር የሚያሳየን። ለፓኪስታን ህዝቦች ግን ያልነበር የሚታያቸው። ይህ ቪዲዮ የተለቀቀው በሜይ ወር 2010 ዓ.ም ላይ ሲሆን ቪዲዮ በተለቀቀ በሁለተኛ ዓመቱ እዚህ ቪዲዮ ላይ ያሉት እያንዳንዱ ግለሰቦች ደብዛቸው ይጠፋል። ይህ ቪዲዮ ከፓኪስታን አልፎ ድፍን ዓለምን ሲያነጋግር የነበረው ለምንድን ነው? 9ኞቹ ግለሰቦችም በአሰቃቂ ሁኔታ የተገደሉበት ምክንያት ምን ይሆን? ወደ ዛሬው ታሪካችን ከማለፋችን በፊት ግን ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ ጁን 4 2012 ዓ.ም ላይ ፓኪስታን ውስጥ በሚገኝ አንድ ትንሽዬ ከተማ ጋዜጣዊ መግለጫ ይዘጋጃል። በዚህ ጋዜጣዊ መግለጫም ይህንን ግፍ ቆርጦ ለማጋለጥ የተነሳው አፍሱል የተባለ ፓኪስታናዊ ነበር። ነዋሪነቱ ኮሂስታን በተባለች ትንሽዬ ከተማ ውስጥ ሲሆን ጋዜጣዊ መግለጫው ላይ ከተናገረው ንግግር በላይ ዓለም እንዲያዩ የለቀቀው ቪዲዮ እጅግ አስደንጋጭና ሰቅጣጭ ነበረ። ቪዲዮ ላይ 4 ሴቶችና 2 ወንዶች መንደር ውስጥ ከተዘጋጀ ሰርግ መልስ በኋላ ባህላዊ በሆነ የሰርግ ዘፈን ሲጨፍሩና ሲደንሱ ነበር የሚያሳየው። ቪዲዮን ስንመለከተው አንድ ተራ የሰርግ ድባብ ቢመስለንም እነዚህን 4 ሴቶችን ግን ህይወታቸውን ሊያሳጣቸው ችሏል። ለ2 ዓመታት ያክል ይህንን ቪዲዮ ከቀረጸው ሰውዬ ውጪ ስለ ቪዲዮ ማንም የሚያውቅ ሰው አልነበረም። ነገር ግን ባልታወቁ ምክንያቶች ሜይ 2012 ዓ.ም ላይ ይሄ ቪዲዮ ኢንተርኔት ላይ ፖስት ይደረጋል። እውነቱን ለመናገር እንደ አንድ ሀበሻ ቪዲዮን ስንመለከተው ያን ያክል ለየት ያለ ነገር አናይበትም። ነገር ግን ቪዲዮ በተቀረጸበት ፓኪስታን ሀገር ውስጥ ድፍን ሀገሪቷን ነበር ያነጋገረው። ቪዲዮን በተለያዩ ሶሻል ሚዲያዎች ሲቀባበሉ ከቆዩ በኋላ በ2 ቀናት ብቻ ድፍን ሀገሪቱ ያንን ቪዲዮ መመልከት ቻለ። ትምህርት ቤት ውስጥ፣ ካፌ ውስጥ፣ ትራንስፖርት ውስጥ በየቦታው ስለዚህ ቪዲዮ ብቻ ነበር የሚወራው። ምክንያቱም ይሄ ቪዲዮ ለፓኪስታኖች ብዙ ወንጀሎች መፈጸማቸውን የሚያስመለክት ማስረጃ ነበር። ኮሂስታን በዓለማችን ላይ እጅግ ጥብቅ ባህል አላት ከሚባሉ ከተሞች መካከል ዋነኛዋ ነበረች። ለባህላቸውም ተገዢ ከመሆናቸው የተነሳ ባህላቸውን ጥሶ የተገኙ ግለሰቦች ከወንጀለኞች በላይ ነበር የሚቀጡት። እዚህ ቪዲዮ ላይ የነበሩት 4 ሴቶችም የተወሰኑትን ህጎች ሲጥሱ ያስመለክታል። የመጀመሪያው ወንጀል ፓኪስታን ውስጥ የምትገኝ የትኛዋም ሴት ቤተሰቦቿ ውስጥ ከሚገኙት ወንዶች በስተቀር ከየትኛውም ወንድ ጋር በአካል መገናኘት አትችልም። ይህም በህጋቸው መሰረት በጣም ከባድ ወንጀል ነበረ። በዚህ ቪዲዮ የተመለከትናቸው ወንድና ሴቶችም ምንም የስጋ ዝምድና አልነበራቸውም። ሁለተኛው ደግሞ ሁለቱም ወንድና ሴቶች ከተለያየ መንደር ነበር የመጡት። ይህም ሁለተኛው ወንጀል ነበረ። በዚህ ቪዲዮ ላይ ከተጣሱት ህጎች መካከል ግን ትልቁ ይሄ ነበረ። ይህም እነዚህ ወንዶች ባሉበት ተመሳሳይ ክፍል ውስጥ ሲጨፍሩና ሲያጨበጭቡ በመታየታቸው ነበረ። ይህ ቪዲዮ ከተለቀቀ በኋላም የኮሂስታን ህጎች በግልጽ መጣሳቸውን የሚያስመለክት ማስረጃ ነበረ። ድፍን የሀገሪቱን ትኩረት የሳበውም ለዚሁ ነበረ። ኮሂስታን ፓኪስታን ውስጥ የምትገኝ ትንሽዬ ከተማ ብትሆንም የፓኪስታን መንግስት ግን እንደ ልቡ የሚመራት ከተማ አልነበረችም። ከተማዋ በ3 ትልልቅ ተራራዎች በመከበቧ መንግስት እንደ ልቡ አይምራትም ነበረ። ነዋሪዎችም በመንግስት ህግ ከመተዳደር ይልቅ ራሳቸው ባወጡት ህግ መተዳደር ከጀመሩ ዘመናት ተቆጥረዋል። በዚህም ከተማቸው ላይ ምንም አይነት ወንጀል ሲፈጸም ጅርጋ የተሰኘ ስብሰባ ይካሄዳል። በዚህ ስብሰባ ላይም መንደር ውስጥ ትልልቅ የሚባሉ ሽማግሌዎች በመሰብሰብ የወንጀለኛ ጥፋተኛ ነው አይደለም የሚለውንና ለወንጀለኞች ተገቢ ቅጣት የሚተላለፍበት ባህላዊ የፍርድ አሰጣጥ ሂደት ነበረ። ከሌሎቹ ወንጀሎች ደግሞ ባህላቸውን የሚጥስ ወንጀል ሆኖ ከተገኘ ቅጣቱ እጅግ የከፋ ነበረ። ይህም ቪዲዮ ይህንን ከባድ ህግ ነበር የጣሰው። በዚህም ይሄ ቪዲዮ በተለቀቀ በሁለተኛ ቀኑ ይሄ ስብሰባ ይካሄድና እነዚህ ሴቶች ምን አይነት ቅጣት መቀጣት እንዳለባቸው ሽማግሌዎቹ መወያየት ይጀምራሉ። በጋዜጣዊ መግለጫው ወቅት አፍሱል ለህዝቡ ያጋራው መልእክት ያን ያክል አስደንጋጭ አልነበረም። ምክንያቱም እንደ ኮሂስታን ላሉ ትንሽዬ ከተማዎች ይሄ ዜና የተለመደ ነበረ። ነገር ግን እነዚህ ሴቶች የተቀጡትን ህግ መናገር በጀመረበት ወቅት
ድፍን የፓኪስታን ህዝብ ነበር የሰቀጥጣቸው። ቪዲዮ ላይ የነበሩት አራቱን ሴቶች ጨምሮ እዛው ክፍል ውስጥ የነበረች አንዲት ሴትን ጨምሮ ቁምሳጥን የሚያክል ትንሽዬ ክፍል ውስጥ ይቆለፍባቸዋል። ወደዛ ክፍል ከተወሰዱ በኋላም እያንዳንዱ ቀን ለነሱ እጅግ ከባድ ስቃይ ነበረ። እያንዳንዱ ቀን በራቸው እየተከፈተ እነዛ ሴቶች ላይ የሚፍለቀለቅ ውሃ ይደፋባቸው ነበረ። መልካቸውንም ለመለየት እስኪቸገሩ ድረስ ነበረ ቆዳቸው የተቃጠለው። ማታ ማታም በራቸው በድጋሚ ተከፍቶ ቀኑን ሙሉ እሳት ላይ የነበረ ከሰል ሰውነታቸው ላይ ይደረግባቸዋል። እነዚህ ሴቶች ከመጠን በላይ ስቃይና ህመም ውስጥ ነበሩ። በኋላ ግን ሜይ 30 2012 ዓ.ም ላይ ሽማግሌዎቹ የመጨረሻውን ቅጣት ያስተላልፋሉ። ይህም እያንዳንዱ ሴቶች በሞት እንዲቀጡ ነበረ። ትዕዛዙ ከተሰጠ በኋላም የዛን ቀን ሌሊት 8 ሰዓት ላይ በራቸው ለመጨረሻ ጊዜ ይከፈታል። ሴቶቹን ቀስቅሰዋቸው በገመድ ካሰሯቸው በኋላ አንገታቸውን በማድረግ ህይወታቸውን ያጣሉ። हमें बयान दे दे, हम बिल्कुल बयान दे सबके सामने मैं अपना बयान आप पुलिस में बयान አፍሱልም በጋዜጣዊ መግለጫው ወቅት ይህንኑ ሚስጥር ነበር ያጋለጠው። አፍሱል እየተናገረው ያለው መረጃ ትክክለኛ ከሆነ ቅጣታቸው ተገቢ ብቻ ሳይሆን እነዚህ ሽማግሌዎች ከባድ የሚባል ህግ ነበር የጣሱት። ምክንያቱም የጅርጋ ቡድን አባላቶች ማንንም ሰው በሞት የመቅጣት መብት አልነበራቸው። በዚህም ምክንያት ጋዜጣዊ መግለጫውን ሲከታተሉ የነበሩት ሰዎች ይህንን እንደሰሙ በጣም ነበር የደነገጡት። ኦነር ኪሊንግ ፓኪስታን ውስጥ አዲስ ነገር አልነበረም። ኦነር ኪሊንግ ማለት አንዲት ሴት ቤተሰቦቿን አሳፍራለች ወይም አስነቃለች ተብሎ ሲታመን የገዛ ቤተሰቦቿ ልጃቸውን ይገድላሉ። ለእነዚህም ግድያዎች ምክንያቶች ተብለው ከተጠቀሱት ጥቂቶቹ የቤተሰብ ፍቃድ ሳይኖር የራስን ባል ወይም ሚስት መምረጥ፣ በግድ ጋብቻን አለመቀበል፣ ፍቺ መጠየቅ፣ ከጋብቻ ውጪ ሌላ ግንኙነት አላት ተብሎ መከሰስ ጥቂቶቹ ናቸው። ነገር ግን እነዚህ ሴቶች ባህላዊ ሙዚቃን አብረው ከመጫወት ውጪ ምንም ያጠፉት ጥፋት አልነበረም። ምንም እንኳን የከተማው ነዋሪዎች ይህንን ቅጣት ያወግዛሉ ተብሎ ቢጠበቅም ከነሱ አልፎ ቤተሰቦቻቸው ራሱ ቅጣቱን ሲደግፉት ነበሩ። በከፍተኛ ሁኔታ ቅጣቶቹን ከመደገፋቸው የተነሳም የፈላውን ውሃ ሲደፉባቸው የነበሩት እንዲሁም ግድያውን የፈጸሙት ራሳቸው ቤተሰቦቻቸው ነበሩ። አባቶቻቸው፣ ወንድሞቻቸው፣ አጎታቸው ሳይቀሩ ነበር አሰቃይቷቸው በመጨረሻም አድርጎ የገደሏቸው። አፍሱል ታዲያ ጥቃቶቹ ገና ከመጀመራቸው በማወቁ መረጃውን ኮሂስታን ውስጥ ለሚገኙ ጋዜጠኞች በመስጠት ግድያውን አስቀድሞ ለማስቆም ሞክሮ ነበረ። ነገር ግን ማንም ሊሰማው ባለመቻሉ እያንዳንዱ ሴቶች ህይወታቸውን ያጣሉ። በዚህም ምክንያት ይህንን ግፍ ለፓኪስታን መንግስትና ለመላው ዓለም ለማሳወቅ ከተማውን ለቆ ይወጣል። አፍሱል ግን ይህንን ነገር ያደረገው ሴቶቹን ፍትህ ለማስገኘት ብቻ አልነበረም። ደፍሮ ወደ ሚዲያው እንዲወጣ ያደረገውም አንድ ተጨማሪ ምክንያት ነበረው። ቪዲዮ ላይ የነበሩት ሁለቱ ወንዶች የአፍሱል ወንድሞች ነበሩ። የሞት ፍርዱ ለነሱም የተፈረደ ቢሆንም ህይወታቸውን ለማትረፍ ለረጅም ጊዜ ተደብቆ ይቆያሉ። አፍሱል አሁን ወንድሞቹን ለማዳን የነበረው ብቸኛ አማራጭም ይሄ ንቅናቄ ነበረ። ምክንያቱም ወንድሞቹ በማንኛውም ጊዜ ተገኝተው ሊገደሉ ይችላሉ። የራሱንም ህይወት አደጋ ላይ ጥሎ ቢሆንም ወንድሞቹን ማትረፍ ይፈልጋል። በዚህ ጋዜጣዊ መግለጫ ግን ደስተኛ ያልነበሩት የጅርጋ ቡድኖቹ አፍሱልን አፉን ለማዘጋት ከ40 እስከ 50 የሚጠጉ የቡድናቸውን አባላቶች ይልኩበታል። ይህንን ጋዜጣዊ መግለጫ ካደረገ በኋላም እነዚህ ቡድኖች የበለጠ እንደሚናደዱበት አፍሱል አስቀድሞ ያውቅ ነበር። ነገር ግን አፍሱል ከሚናገራቸው ንግግሮች ውጪ ማስረጃ ብሎ ያቀረበው ምንም ነገር አልነበረም። ይህ ብቻ ሳይሆን ግድያውንም በአይኑ በብረቱ ሳይሆን የተመለከተው ከሰው በሰማው ነበር ሲናገር የነበረው። ጋዜጣዊ መግለጫውን ባደረገ በተወሰኑ ሰዓታት ውስጥ ማፍላና ጃቪድ የተባለ የቡድኖቹ መሪ አፍሱል እያወራው ያለው መረጃ ጠቅላላ ውሸት መሆኑንና የተናገራቸው ወንጀሎች በጠቅላላ አለመፈጠራቸውን ይናገራል። አፍሱልም ይህንን እያደረገ ያለው ለሱና ለወንድሞቹ በፖለቲከኛ ጥገኝነት ወደ አሜሪካ ለመኖር ስለሚፈልግ እንደሆነ ይናገራል። ይህ ብቻ ሳይሆን ቪዲዮ ላይ የነበሩት አራቱ ሴቶች በህይወት እንዳሉና ህይወታቸውን እንደ ሁልጊዜው እየኖሩ እንደሆነ ይናገራል። सुप्रीम कोर्ट में नहीं पेश कर रहे हैं वो तो हमारे क्योंकि रिवायात ये तारीख में कभी इस तरह के कोई वाक़या नहीं हुआ है कि कोहिस्तानी रिवायात में लड़कियों को अदालत में कचहरियों में पेश करना, ये तो वो मजबूरी है। ये बताइए वो खवातीन जिंदा है या मर गई?
वो तो हमारे इल्म में जिंदा है। ሁለቱም በየበኩላቸው ያለውን እውነታ ቢናገሩም ማናቸውም ግን ተጨባጭ የሆነ መረጃ አላቀረቡም። በዚህም ምክንያት ሰዎች ማንን ማመን እንዳለባቸው ግራ መጋባት ይጀምራሉ። በዚህም የፓኪስታን መንግስት እውነታውን ለማወቅ መላና ጃቪንን በአካል በማግኘት አራቱ ሴቶች እሱ እንዳለው በህይወት ካሉ ፍርድ ቤት ድረስ ይዟቸው እንዲመጣ ይጠይቁታል። ነገር ግን ሴቶቹን ፍርድ ቤት ድረስ በማምጣት ባህላቸውን የሚጥስ በመሆኑ ሽማግሌዎቹ በጥያቄው አልተስማሙም ነበር። ምክንያቱም የፓኪስታን ሴቶች አይደለም ፍርድ ቤት ቀርበው ብዙ ሰዎች ሊመለከቷቸው ቀርቶ ከቤት ራሱ እንዲወጡ አይፈቀድላቸውም ነበር። በዚህም ምክንያት የፓኪስታን መንግስት የተለየ ዕቅድ ነበረው። ሴቶቹ ወደ ፍርድ ቤቱ መምጣት ካልቻሉ ራሳቸው ወደ ሴቶቹ መሄድ ይኖርባቸዋል። መንግስትም የራሱን መርማሪ ቡድኖችን በማዋቀር ሴቶቹ አሉ ወደ ተባሉበት ኮሂስታን ከተማ ይልካቸዋል። ጁን 6 2012 ዓ.ም ላይ የተዋቀሩት መርማሪዎች እውነታውን ለማጣራት ከተማው ላይ ይደርሳሉ። ቦታው ላይ እንደደረሱ ግን ልክ ያልሆነ ነገር እንዳለ የተሰማቸው ወዲያው ነበረ። ከተለመዱት ወቅቶች ከተማውን ጭር ብሎ ነበር ያገኙት። በመሃል አንድ ሰው አግኝተው የከተማው ነዋሪዎች በሙሉ ወዴት እንደሄዱ ይጠይቁታል። ሰውየውም አሁን ባለው የቅዝቃዜ ወቅት ምክንያት አራቱን ሴቶች ጨምሮ የከተማው ነዋሪዎች በሙሉ የተሻለ የአየር ንብረትን ፍለጋ ወደ ተራራው ጫፍ መውጣታቸውን ይነግራቸዋል። ሁለቱ ሴቶችን ብቻ እንኳን ለማግኘት የ4 ሰዓታት ጉዞ ይጠብቃቸዋል። የሰውየው መልስ በተወሰነ መልኩ ቢያጠራጥራቸውም ቡድኖቹ ሴቶቹን ለማግኘት የ4 ሰዓታት ጉዟቸውን ይጀምራሉ። ከተወሰኑ ሰዓታት በኋላም አሚና የተባለችውን የመጀመሪያዋን ሴት ያገኟታል። መርማሪዎቹ አሚናን እንዳገኟት ቪዲዮ ላይ የነበረውን ተመሳሳዩን ልብሱን ለብሳ ነበር ያገኟት። ቦታው ላይ የነበሩትም የሰፈሩ ሰዎች ትክክለኛዋ አሚና እሷ መሆኗን ምስክርነታቸውን ይሰጣሉ። መርማሪዎቹም አሚናን የተወሰኑ ቪዲዮዎች ከቀረጿት በኋላ ሁለተኛዋን ሴት ለመፈለግ ጉዟቸውን ይቀጥላሉ። ሁለተኛዋ ሴት ሻሂን ነበረች። የሻሂን ታሪክ ግን ከሌሎቹ እጅግ የተለየ ነበረ። ሻሂን የአሚና እህት ብትሆንም ቪዲዮ ላይ ሙሉ ለሙሉ ገብታ አልነበረም። ነገር ግን ከነሱ እኩል አብራቸው ስትጨፍርና ስታጨበጭብ ነበረ። አሟሟቷን እጅግ አሳዛኝ የሚያደርገው ደግሞ ገና 12 ዓመቷ ነበረ። ምንም እንኳን መልኳ ቪዲዮ ላይ ባይታይም የሰፈሩ ሰዎችና የሻሂን ቤተሰቦች ትክክለኛዋ ሻሂም እንደነበረች ምስክርነታቸውን ይሰጣሉ። ቡድኖቹ ሻሂምን ካገኟት በኋላ የቀሩት ሁለቱ ሴቶች ከዚህ የባሰ ርቀት ላይ እንደሚገኙ ይነግሯቸዋል። ወደዛ ለመሄድ ግን ቀኑ እየመሸባቸው ስለነበር ቡድኖቹ የሰበሰቡትን የሁለቱን ሴቶች መረጃ ብቻ ይዘው ወደ መጡበት ይመለሳሉ። ከ2 ሳምንታት በኋላ ቡድኖቹ ተመልሰው ወደ ኮሂስታን ከተማ ይመለሳሉ። በአሁኑ ግን እያንዳንዱን መረጃ በቪዲዮ የሚይዙበትን ካሜራ ይዘው ነበር የሄዱት። እንደደረሱም ሁለቱን የቀሩትን ሴቶች ያገኟቸዋል። ሰሪም ጃን እና ቤገም ጃን ይባላሉ። መጀመሪያ ላይ ካገኟቸው ሴቶች በላይ ሰሪን ጃን ቪዲዮ ላይ ካለችው ሴት ጋር በጣም ነበር የምትመሳሰለው። ነገር ግን በጣም እንደፈራች ታስታውቃለች። खफा नशीन खुश कोई बात नहीं है सही है तो आपके पास या तो ना हंसाने का हमारे पास नहीं। ቤተሰቦቿ እስካልፈቀዱላት ድረስም ምንም አይነት መረጃ ለመስጠት ፍቃደኛ አልነበረችም። ከፍተኛ ጭንቀት ላይ እንደነበረችም ፊቷ ያስታውቃል። የውሸት ፈገግታ እንኳን ማሳየት አልቻለችም ነበር። ቢሆንም ግን ቤተሰቦቿ ይቺ ሴት ትክክለኛዋ ቤገም ጃን እንደነበረች ምስክርነታቸውን ይሰጣሉ። አሁን የቀረችውም አምስተኛዋ ተጠቂ በዚጋ ነበረች። ነገር ግን የዛ ቀን በዚጋን የትም ሊያገኟት አልቻሉም። ታማ ስለነበር ከቤቷ ቀኑን ሙሉ አልወጣችም ነበረ። ቤቷ ደግሞ ከሁለቱ ሴቶች የባሰ ርቀት ላይ በመገኘቱ መርማሪዎቹ የአራቱን ሴቶች መረጃ ብቻ በመያዝ ወደ መጡበት ይመለሳሉ። በነጋታው ታዲያ ይሄ መረጃ ለመላው ሕዝብ ይፋ ይደረጋል። የኮሂስታን ሴቶቹ ኬዝም እዚሁ ላይ ይዘጋል። በዚህም ሁሉም ሚዲያዎች አፍሱልን እንደ ውሸታም መመልከት ይጀምራሉ። ነገር ግን አንዲት ዶክተር ይህንን ግኝት ከመጀመሪያውም አላመነችበትም ነበረ። ወደ ኮሂስታን ከተላከችው መርማሪ አንዷ ዶክተር ፈርዛና ባሪ ባደረገችው ቃለመጠይቆችና ምርመራዎች ያን ያክል ደስተኛ እንዳልነበረች ትናገራለች። ምንም እንኳን ያገኟቸው ሴቶች ከፎቶ ጋር ተመሳሳይ መልክ ቢኖራቸውም ትክክለኛ ማንነታቸውን ግን በተጨባጭ መረጃ ማጣራት አልቻሉም። እነዚህ ሴቶች ትክክለኛ ማንነታቸው ይሄ ካልሆነ እነማን ናቸው? ሙሉ የመንደሩ ነዋሪዎችም እዚህ ውሸት ውስጥ የገቡት ለምንድን ነው? ዶክተር ፈርዛናም ቦታው ላይ የተዋወቀቻቸው ሴቶች በሙሉ ተዋናያኖች እንደሆኑ ነበር የደመደመችው። ይህም የተደረገው የአፍሱልን ታሪክ አደባብሶ ለማስቀረት ነበረ። ውሸቱም በጣም ትልቅ ከመሆኑ የተነሳ አጠቃላይ የከተማው ነዋሪዎች
እያስመሰሉ ነበር። በሌላ በኩል አፍሱልም ቢሆን እውነታው እስኪወጣ ድረስ ተስፋ መቁረጥ አልፈለገም። ቀጣዮቹ ሟቾች ደግሞ እሱና ወንድሙ መሆናቸው ግልጽ ነው። በዚህም በጣት ከሚቆጠሩ ሰዎች እገዛ በማግኘት አፍሱል ትግሉን ይቀጥላል። 2013 ዓ.ም በገባ በመጀመሪያ ወሩ አፍሱል እዛው ተመሳሳይ ፍርድ ቤት ውስጥ በመግባት ኬዙ በድጋሚ እንዲታይለት አቤቱታውን ያቀርባል። በዚህም ፍርድ ቤቱ ጥያቄውን ተቀብሎት ኬዙ በድጋሚ ይከፈታል። ነገር ግን ይሄ ጥያቄው ትልቅ ዋጋ ያስከፍለዋል። ፋይሉ በተከፈተ ከተወሰኑ ቀናት በኋላ አንድ አስደንጋጭ የሆነ ስልክ ይደወልለታል። ወንድሞቹ ባልታወቁ ግለሰቦች ይገደሉበታል። ነገር ግን ቪዲዮ ላይ የተመለከትናቸውን ወንድሞቹን አልነበረም። አፍሱልን ጨምሮ ቤት ውስጥ 6 ወንድማማቾች ነበሩ። ከነዚህ ውስጥ 2 በድብቅ ህይወታቸውን እየመሩ ሲሆን ቀሪዎቹ 3 ወንድሞች ሸርዋሊ፣ ሻፋይሰል እና ራፉዲን ከዚህ ወንጀል ጋር በቀጥታ ምንም የሚያገናኛቸው ነገር አልነበረም። ህይወታቸውን እንደ ሁልጊዜው እየኖሩ ነበር። ነገር ግን እጣ ፈንታቸው ያ አልነበረም። ጃንዋሪ 4 2013 ዓ.ም ላይ ተወልደው ባደጉበት መንደር ውስጥ ለመስገድ ወደ መስጊድ በሚሄዱበት ወቅት ከየት መጡ ሳይባል ብዛት ያላቸው ታጣቂዎች የጥይት ናዳ ያወርዱባቸዋል። 3 ወንድማማቾችም ህይወታቸው ያለፈው እዛው መንገድ ላይ ነበር። ገዳዮቹም በስነ ስርዓት ነበር የታወቁት። የሟቾቹ ሴቶች ቤተሰቦችና የሞት ፍርዱን ያስተላለፉት ሽማግሌዎች ነበሩ። ይህንን ያደረጉትም አፍሱልን ለመበቀል ነበረ። ይህ ብቻ ሳይበቃቸው ግን የአፍሱልን መኖሪያ ቤት በመክበብ ወደ 1000 የሚጠጉ ጥይቶችን ያዘንቡበታል። እንደ አጋጣሚ ግን አፍሱል ይሄ ይፈጠራል ብሎ ቀድሞ ስላሰበ አድራሻውን ለቆ ወደማይታወቅ ቦታ ይሸሻል። ይሄ በደል ግን ለሱ እጅግ ከባድ ነበር። ምክንያቱም 2 ወንድሞቹን አድናለሁ ብሎ ጭራሽ 3 ወንድሞቹን አጥቷል። በድጋሚ የተከፈተው ኬስ ምርመራውን በሚቀጥልበት ወቅት ከሩቅ ሆና ምርመራውን እየተከታተለችው የነበረው ካትሪን ሄሮልድ ኬዙን ሙሉ ለሙሉ መያዝ ትጀምራለች። ፓኪስታን ውስጥ ሴቶች ላይ ስለሚደርሱት ጥቃቶች የምታወግዝ ጋዜጠኛ ስትሆን ከዚህ በፊት በሰራቻቸው ብዙ ተመሳሳይ ኬዞች ምክንያት ይህንን ታሪክ እንደሰማችው ነበር ወዲያው ያመነችው። በዚህም ቪዲዮ ስትቀረጽ ከፍተኛ ፍርሃት ላይ የነበረችውን የቤገም ጃንን ፎቶ ታነሳዋለች። በተጨማሪም የመታወቂያ ፎቶዋንም አብራ አያይዛ ታነሳለች። ከዚህ በመቀጠልም የፎቶ ዲኤንኤ ወደ የሚሰሩ ድርጅቶች በማምራት 2 ፎቶዎች አንድ አይነት ሰው መሆናቸውን እንዲያረጋግጡላት ጥያቄ ታቀርባለች። ውጤታቸው ሲመጣ ግን 2 ፎቶዎች የመመሳሰል እድላቸው 17% ብቻ ሆኖ ይገኛል። ይህም ማለት 2 የተለያዩ ሰዎች ነበሩ። አጠቃላይ የመንደሩ ነዋሪዎችና ቤተሰቦቿ ሲመሰክሩላት የነበረችውም ይቺ ሴት ትክክለኛዋ ቤገም ጃም አልነበረችም። እሷ ብቻ ሳትሆን ግን የቀሩትም ሴቶች ትክክለኛ ማንነታቸው እንዳልነበር ግልጽ ነው። ቢሆንም ግን የፓኪስታን መንግስት በግኝቱ ላይ ያን ያክል አልተማመነበትም ነበር። በራሳቸው ሂደት ኬዙን መርምረው በመጨረሳቸው ኬዙን በድጋሚ መክፈት ምንም አይነት ፍላጎት አልነበራቸው። የተለያዩ ኢንተርቪዎችም ላይ ደግሞ ደጋግሞ በመቅረብ እውነታውን ለማውጣት ይሞክራል። ነገር ግን ይሄ ንቅናቄ ለአፍሱል እጅግ ከባድ ነበረ። ምክንያቱም አመታቶች አልፈው እንኳን ለወንድሙ ሞት የተወሰኑ ሽማግሌዎች ከመታሰራቸው ውጪ ምንም የተቀየረ አዲስ ነገር አልነበረም። የጅርጋ ቡድን አባላቶች ግን እንደልባቸው ህይወታቸውን እየኖሩ ነው። ይህም ማለት ለአፍሱል፣ ለወንድሞቹ እንዲሁም ለአጠቃላይ የፓኪስታን ሴቶች ደህንነታቸውን አደጋ ላይ ይጥለዋል። ስልጣኑን የያዙትም እነዚህ ጅርጋ የተባሉ ቡድኖች በመሆናቸውም ማንም ደፍሮ የሚናገራቸው ሰው አልነበረም። 2016 ዓ.ም ላይ ቫይስ የተባለ የዩቲዩብ ቻናል አፍሱልን ኢንተርቪው ለማድረግ ያገኙታል። ቃለ መጠይቁም ላይ የአፍሱል ህይወት እጅግ በጣም ከባድ መሆኑን እንመለከታለን። ምክንያቱም ከጅርጋዎቹ ለመራቅ ሲል ቤተሰቦቹንም ጥሎ ነበር የሸሸው። ልጆቹን፣ ሚስቱን፣ 2 ወንድሞች ጨምሮ ለአመታት ሳያቸው ቀርቷል። ይሄ ዶክመንተሪ ተሰርቶ ዩቲዩብ ላይ ከተለቀቀ በኋላ ብዛት ያላቸው ሰዎች ተመልክተውት የዓለምን ህዝብ ትኩረት ማግኘት ቻለ። በዚህም ምክንያት ብዛት ያላቸው ሰዎች ኬዙ በድጋሚ እንዲከፈት የፓኪስታንን መንግስት ማስጨነቅ ይጀምራሉ። የፓኪስታን መንግስትም ጫናው በተደጋጋሚ ሲበዛበት ኬዙን በድጋሚ ለመክፈት ይወስናል። በዚሁ ተመሳሳይ አመት የፓኪስታን መንግስት ለጅርጋ ቡድኖቹ የመጨረሻ ጥሪያቸውን ያቀርቡላቸዋል። ይህም በህይወት አሉ የተባሉትን ሴቶች ፍርድ ቤት ድረስ በማምጣት እውነታውን ለአንዴና ለመጨረሻ ጊዜ ያረጋግጣሉ ማለት ነው። ይህንን ካላደረጉም ሴቶቹ በህይወት እንደሌሉ እንደሚደመድሙና ጅርጋዎቹ ላይ የእስር ቅጣት እንደሚፈርዱባቸው አጥብቀው ያስጠነቅቋቸዋል። በዚህም በአሁኑ ምንም አይነት ምክንያት መስጠት አይችሉም። በዚህም በተመሳሳይ ወር 5 ሴቶችና ቤተሰቦቻቸው ወደ ፍርድ ቤቱ መግባት ይጀምራሉ። ለአንዴና ለመጨረሻ ጊዜም እውነታው ሊወጣ ነው። የባህላቸውን ክብር ለመጠበቅ ፍርድ
ቤት ውስጥ ምንም አይነት ፎቶም ሆነ ቪዲዮ ክልክል ይደረጋል። ችሎቱ እንደጀመረ መጀመሪያ የተከታተሉት የሴቶቹን ባህሪ ነበረ። እያንዳንዱ ሴቶች ፊታቸው ላይ ፍርሃት ይታይባቸዋል። ለሚጠየቁትም ጥያቄ ቢሆን መልስ እየሰጡ አልነበሩ። ቀጣይ የተደረገው ምርመራም እድሜያቸው ላይ ነበረ። ከሁሉም አጠራጣሪው ደግሞ የአሚና ነበረ። መልኳንና ሰውነቷን በመመልከት ብቻ እድሜዋ 12 ዓመቷ እንደሚሆን ይደመድማሉ። ቪዲዮ የተቀረጸው 2010 ዓ.ም ላይ ሲሆን የተለቀቀው ደግሞ 2012 ዓ.ም ላይ ነበረ። በዚህም ከአሚና እድሜ ላይ 6 ዓመታትን ብንቀንስ ቪዲዮ በተቀረጸበት ዕለት 9 ዓመቷ ወይ 8 ዓመቷ ይሆን ነበር ማለት ነው። ነገር ግን ቪዲዮ ላይ የተመለከትናቸው ሴቶች እድሜያቸው ከ20 እስከ 21 የሚገመት ነበረ። አሚና ናት ተብላ ወደ ፍርድ ቤት ይዘዋት የመጧት ሴትም ገና ልጅ ነበረች። በተመሳሳይም ሰሪንጃንም እድሜዋ ትክክል አልነበረም። ወደ እሷ ስንመጣ እንደውም እሷም ሆነች አባቷ የትውልድ ቀኗን በትክክል መናገር እንኳን አልቻሉም። እነዚህ ሴቶች ቪዲዮ ላይ የነበሩት ሴቶች አለመሆናቸው 100% ግልጽ ነበረ። የጅርጋዎቹ ቡድኖች ሚስጥራቸው እንዳይወጣ መሄድ እስከቻሉበት ርቀት ድረስ ለመጓዝ ዝግጁ ነበሩ። ከሁሉም ሴቶች አሚና በእድሜ ተለቅ ያለች በመሆኗ የቀበሌ መታወቂያ አውጥታ ነበር። በዚህም አሻራቸውን ለማመሳሰል አሚና ነኝ ብላ ወደ መጣችው ልጅ አሻራዋን ለመቀበል ያመራሉ። ነገር ግን ይህንን ለማድረግ ጣቷን ከፍ በሚያደርጉበት ወቅት ሙሉ አሻራዋ ተፍቀው ነበር የተመለከቱት። በዚህም የዓለም ሕዝብ በሙሉ አፍሱል እውነታውን እየተናገረ እንደነበር መደምደም ይጀምራል። ከወራት በኋላ ግዳት በተባለች ትንሽዬ ከተማ ውስጥ አንድ ቤት ላይ እሳት መንደድ ይጀምራል። ይሄ ከተማ እነዚህ ሴቶች ይኖሩበት የነበሩት ተመሳሳዩ ከተማ ነበረ። እዚሁ ቤት ውስጥም 2 ሴቶችና 3 ህጻናት በእሳቱ ተቃጥለው ህይወታቸው ያልፋል። እዚህ ከተማ ላይ የነበሩትም ጅርጋዎች ክስተቱ አደጋ እንዳልነበር ነበር የተናገሩት። ለዚህ ወንጀል ተጠያቂ እያደረጉት የነበሩትም አፍሱልን ነበረ። ይህንን ያደረገውም የወንድሞቹን ሞት ለመበቀል ነው ብለው ነበር የከሰሱት። ነገር ግን አፍሱል ይህንን ድርጊት ሊፈጽም ቀርቶ በወቅቱ እዛው ከተማ ራሱ አልነበረ። ሆኖም ግን አፍሱል ለነዚህ 5 ሰዎች ሞት ተጠያቂ ሆኖ በቁጥጥር ስር ይውላል። ምንም እንኳን አፍሱል አሁን ቢታሰርም የ5ቱ ሴቶች ኬስ ተጠናክሮ ቀጥሏል። ከብዙ ምርመራዎችም በኋላ ጁላይ 2018 ዓ.ም ላይ የፓኪስታን መንግስት የመጨረሻውን የምርመራ ውሳኔ ያቀርባል። ሰሪንጃን፣ ቤገምጃን እና በዚጋ በጅርጋዎቹ ትዕዛዝ መሰረት ቤተሰቦቻቸው አሰቃይተው እንደገደሏቸው ግኝታቸውን ያቀርባሉ። ይህንን መረጃ የሚያገኙት ከገዛ ቤተሰቦቻቸው ኑዛዜ ነበረ። ይህ ሁሉ ጊዜ ሙሉ የከተማቸው ነዋሪዎች ወንጀላቸውን ለመደበቅ አብሯቸው እየሰሩ ነበረ። አሚናና ሻሂን የተባሉት 2ቱ ሴቶች ግን እስካሁን ድረስ በህይወት እንዳሉ ነበር የሚገመተው። ምክንያቱም የእነሱ ቤተሰቦች ሳይናዘዙ ቀርተዋል። ነገር ግን የ2ቱን ቤተሰቦች ምስክርነት ከሰሙ በኋላ 4ቱም ሴቶች በህይወት እንደሌሉ እርግጠኞች ነበሩ። በዚህ ቪዲዮ ምክንያትም የ8 ሰዎች ህይወት ማለፉ ድፍን ዓለምን አሳዝነዋል። ከ4ቱ ሴቶች በተጨማሪም የአፍሱል 3 ወንድሞች ምንም በማያውቁት ህይወታቸውን አጥተዋል። ይሄ ቪዲዮ ግን በእነዚህ 8 ሰዎች ህልፈት ብቻ አላበቃም። የአንድ ተጨማሪ ሰው ህይወት ቀጥፏል። 2019 ዓ.ም ላይ አፍሱል ከተከሰሰበት ወንጀል ነፃ ነህ ተብሎ ይለቀቃል። አፍሱል በተለቀቀ በተወሰኑ ሳምንታት ውስጥ ደግሞ ወንድሞቹን የገደሉበት ታጣቂዎች ግልጽ ባልሆነ ምክንያት ከእስር ይፈታሉ። ይህም ዜና ህይወቱን አደጋ ላይ እንደሚጥል አስቀድሞ ስላወቀ ከፍርድ ቤት የተሰጠውን የህግ ከለላ ለመጠየቅ ወደ ፖሊስ ጣቢያ ያመራል። ፖሊሶቹ ግን ጥያቄውን ለመቀበል ፈቃደኞች አልነበሩም። አፍሱል ግን ተስፋ ሳይቆርጥ ጥያቄውን በተደጋጋሚ ሲጠይቅ ፖሊሶቹ የባሰ ተናደው አንድ ባዶ ክፍል አስገብተው እስኪሰባበር ድረስ ይደበድቡታል። የፓኪስታን መንግስትና ፖሊሶች አፍሱል ትልልቅ መድረክ ላይ ቀርቦ ስማቸውን በማጥፋቱ ድጋፋቸውን ለጅርጋ ቡድኖቹ የሰጡ ይመስላሉ። አፍሱልም ለደህንነቱ በመስጋት ህይወቱ አደጋ ላይ እንደሆነ ቪዲዮ ቀርጾ ይፖስታል። अफजल कोहिस्तानी है और मैं 2012 से यही पुलिस के जिम्मे में जलील हो रहा हूँ। एक जवान था, उसने ऐसी हालत मेरी की है कि और बहुत सबसे उठ के मुझे मारा है उसने। जिसके साथ करे मेरे खिलाफ करे या किसी और के खिलाफ करे, मैं इस नाइंसाफी के खिलाफ। ይህ ቪዲዮ ተቀርጾ ከተፖሰተ ከተወሰኑ ቀናቶች በኋላ ማርች 16 2019 ዓ.ም ላይ አፍሱል የፍርድ ቤት ቀጠሮ ነበረበት። ነገር ግን ምስክርነቱን ለመስጠት ወደ ፍርድ ቤቱ እንኳን መድረስ አልቻለም። ጉዞውን ከመጀመሩ በፊት መኪና ውስጥ በተቀመጠበት በሺዎች የሚቆጠሩ ጥይቶች ይዘንቡበታል። የሕክምና ባለሙያዎች ቦታው ላይ ደርሰው አፍሱልን ለመርዳት ቢሞክሩም ሰውነቱ በሙሉ በደም ተሸፍኖ ሆስፒታል ከመድረሱ በፊት ነበር ህይወቱ ያለፈው። In Pakistan, the man who led a campaign to expose one of the country's most notorious so-called honor killings
has been shot dead in the city of Abbottabad. कोहिस्तान वीडियो स्कैंडल के मुद्दई अफजल कोहिस्तानी की नमाज जनाजा अदा कर दी गई। और अभी हम खबर है कोहिस्तान वीडियो स्कैंडल में मरकजी मुलजिम अफजल कोहिस्तान को जमानत कबल वक्त गिरफ्तारी मंसूख होने पर गिरफ्तार कर लिया गया। मुलजिम पर मुखालफिन के घर को आग लगाने और 3 बच्चों को जलाकर मारने का इल्जाम है। የአፍሱል ሞት የፓኪስታን ህዝብ ብቻ ሳይሆን መላው ዓለምን ነበር ያሳዘነው። ለ7 ዓመታት ሙሉ ሲታገልለት የነበረውን ፍትህ በአይኑ ሳይመለከት ነበር ህይወቱ ያለፈው። ከህልፈቱ የተወሰኑ ሳምንታት በኋላ የሟቾቹ 3 ቤተሰቦች ለህግ ቀርበው የእድሜ ልክ ጽኑ እስራት ይፈረድባቸዋል። በተጨማሪም የአፍሱል ግድያ ላይ ዋና መሪ ሆኖ የተገኘው ማሱል ካህን የእድሜ ልክ ጽኑ እስራት ይፈረድበታል። ቢሆንም ግን ብዙ ሰዎች የፓኪስታን መንግስት ላይ እስካሁን ድረስ ንዴታቸው አልበረደላቸው። ምክንያቱም የአፍሱልን ንቅናቄ ያን ያክል ትኩረት አልሰጡትም ነበር። ፖሊሶቹም ቢሆኑ የሱን ደህንነት ከመጠበቅ ይልቅ የሱን ውድቀት ነበር ሲፈልጉት የነበረው። ከዚህ በተጨማሪ ህዝቦቹ አንድ ሰው ላይ እጅግ በጣም ተቆጥተው ነበር። ይህም ዶክመንተሪውን የሰሩት የቫይስ የዩቲዩብ ቻናል ላይ ነበር። ምክንያቱም ዶክመንተሪውን በሚቀርጹበት ወቅት የአፍሱልን መደበቂያ በግልጽ እያሳዩ ነበር የቀረጹት። ግድያውም የተፈጸመው ይሄ ቪዲዮ ፖስት ከተደረገ በኋላ በተወሰኑ ጊዜያቶች ውስጥ በመሆኑ ቁጥራቸው ቀላል የማይባሉ ሰዎች ይህንን የዩቲዩብ ቻናል ሲወነጅሉት ይቆያሉ። የዚህ ታሪክ አሳዛኝ መጨረሻም ይኸው ነበር። አፍሱል ህይወቱ ካለፈ ከ3 ዓመት በኋላ በሴቶቹ ግድያ ተጠርጥረው የታሰሩት 3ቱ ግለሰቦች 3 ዓመት ብቻ ከታሰሩ በኋላ ባልታወቁ ምክንያቶች ነፃ ይለቀቃሉ። በኋላ ግን ይሄ መንግስት እነዚህን ግለሰቦች የለቀቀበትን ምክንያት ሲገልጽ ብዙ ሰዎች ነበር የተቆጡት። ምክንያት ተብሎ የተቀመጠውም በቂ መረጃ አለመገኘቱ ነበር። እነዚህ 3ቱ ግለሰቦች ግን ከ3 ዓመት በፊት ከአገዳደላቸው ጀምሮ አስክሬናቸውን እንዴት እንዳስወገዱት በግልጽ ነበር የተናዘዙት። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።